ይሄ ልጅ ይችላል። ማርያም በጣም ጎበዝ ነው የሚሰራቸው ቪዲዮዎች። ጀመር ሴቶችዬ ስራ አይጠቅምህም ነው ተመጣጣኝ ምግብ መብላት ነው። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በድጋሚ በሌላ ቪዲዮ መጥቻለሁ። በዛሬ ቪዲዮ በጣም ዘና ፈታ የሚያደርጉ ቪዲዮዎች ናቸው። እንግዲህ ከእናንተ የምጠበቀው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እንድታውላችኋለሁ። ቀጥታ ወደ ዛሬ ቪዲዮ እንሂድ። ሙዬ ልቤ ላይ እንደ ሸሚዝ ሰፋ ያለ ቦታ አለ። ስፔሷን ሰጃታ ማማዬ አረ ግልምጫሽ እንዴት ነው የሚያምረው! ደጀነጅረኝ ነው ልጅ ደና እኛ ሳሳ ሁሉም ልጅ ተጀነኝ ይወጣል ይዞዋል። ግን ብንጋባ ሰማል ቀዴ ካፍል ስጦታ ይሄንን ሙሉ ነው ፈልገው ካድነስሩ በጨረቃ ታጅበን ከዋክብት እያየን ፍቅራችንን ኮበኩማለን። ይመቻል። ብቻሽን መስለሽኝ እኮ ነው እንዴ እናንተ ልጅን አቅሙ የለኝም። እውነትሽን እኮ ነው ጓደኛዬ። እኔ በዚህ ሰዓት ደሃ የሚባል ነገር ነው ያስጠላኝ። እንዴ እካኩን ሳራግፍ እስቲ ወደ ቀጣይ ቪዲዮ እንሂድ። ኔጋ ደግሞ ታይኛለሽ። ዛሬ ልኩን ነግሬው ነው የምመጣው። በይሽ ጓደኛዬ። እስኪ እንግዲህ እግዚአብሔር ካለ ስራው ከተሳካ ፕሮጀክቱ ይሳካል። አይዞ ፈዳ ሜሉ መጣች። ሜሉዬ እንዳትጠጋኝ አንተ። ምን ነው እናቴ? እስቲ ራስህን ተመልከተው። ሂድና እስቲ ታጠብ ቆሻሻህን። ካንተ ጋር ነው እስካሁን የቆየሁት። ሁሉም ነገር እኮ ያልፋል ሜሊ። ሂድና ለምታሳልፍላት አሳልፍላት። ሜሉ ምን ሆናችሁ ነው? ሂድ ቆሻሻ። ቴዳ አይዞሽ፣ ማይንድን ስለማውቀው ነው። በቀል በስራ ነው። እሺ ይናቁ ፍቀድላቸው። ግድ የለም ደበቅ አድርገው ጡንቻን አታሳያቸው። ወድቋል ብለው ሲተው ሲገቡ ወደ ቤታቸው፣ ሞቷል ብለው ሲሄዱ አለሁ አትበላቸው። በዝምታ በዝግታ ይልቅ ነክሰ ጠብቃቸው። ይሄ የኔ ቴዲ ነው። ቴዲ ልቀቂኝ ወደዛ። ማንን? ሜላት እኮ ነኝ። ይሆንሽ እንደሆነ ሲሪየስሊ እኔ እኮ በአንተ ላይ የማዘዝ መብት አለኝ። እሷን ተዋትና ገንዘብን ተሻማ። ትመጣ የለም ወይ ማግኘት ግን ስትሰማ ሜሉ ተረኛ ነኝና እንዳትሸበሪ፣ ሲለይሽ አዝናለሁ። ሜሉ ደናደሪ፣ ሜሉ ደናደሪ። የራሳችን ነገር ኖሮን ደስተኛውን አብረን ስንኖር አስበሽዋል? ይዙ እንድንለያይ እፈልጋለሁ። አትቀልጂ እባክሽ። እኔ ስንት ነገር አወራለሁ፣ አንቺ ትቀልጂልሽ አይደል? እምሬን ነው። ለውጥ አገኘ፣ ተለወጠ። ከዛ ደግሞ እሷ ተለዋ መቻት። እስቲ ወደ ሌላ ቪዲዮ መለየት አለብን። እንዴ ለምን? ምን ያስቀየምኩሽ ነገር አለ? ካለ ንገሪኝ፣ አስተካክላለሁ። የለም ከኔ ነው ችግሩ። ማለት አልገባኝም። ትላንት ካሌብን አግኝቼው ነበር። ከሱ ጋር መመለስ እፈልጋለሁ። ምን? ቆይ በሱ ልክ የጎዳኝ፣ በሱ ልክ የሰበረኝ፣ በሱ ልክ መጣላው ሰው የለም ስትይኛል ነበር? እሱ እኮ አይሆንሽም። አዎ ግን አፌ እንጂ ልቤ አልጠላውም ነበር። ደግሞ እንደሚቀየር ቃል ገብቶልኛል። ምሩ ማርያም፣ እሱ እኮ እኔ እንደምወድሽ አይወድሽም። እኔ ነበርኩ እኮ ስትታመም ያስታመምኩሽ። እሱ ያኔ የት ነበረ? እኔ እኮ ነኝ ስትወርቅ ያነሳሁሽ። እኔ እኮ ነኝ ስብራትሽን የጠገንኩት። አውቃለሁ። ለዚህ ነው እንድንለያይ የፈለኩት። አንተን ከዚህ በላይ መጉዳት አልችልም። እሱን እያሰብኩ ደግሞ ካንተ ጋር መኖር አልችልም። ወስነሽ ነው የመጣሽው። ለካ እኔ ማስታገሻሽ እንጂ መድኃኒትሽ አልነበርኩ። ክፉሽን አልመኝም፣ ይቅናሽ። እንዴት እንደራበኝ! ወደ ውስጥ ልንገባ ነው። አይቻልም። በዚህ ልብስ መግባት አትችሉም። እንዴት ነው የማንችለው? ምሳልን በላኮ ነው። ጭራሽ እዚህ እኮ ምግቡ በጣም ውድ ነው። እናንተ ደግሞ ደህና ልብስን መልበስ አልቻላችሁ። ልጄ እዚህ የመመገብ እኮ አቅሙ አለኝ። አይቻልም አልኩ። እንግዲህ መጀመሪያ ቡቷችሁን ቀይሩ። እንገባለን። ለምንድን ነው ማንችለው? አይቻልም። ሂዱ አሁን ከዚህ ሂዱ። አንተ ማን ሆነ ነው መግባት አትችሉም የምትላቸው? አለቃ የለበሱት እኮ ቤቱን አይመጥንም ብዬ ነው። ቤቱ ላለባበስ መስፈርት አላወጣም። ደግሞ እንዲያመናጨካቸው የሆቴሉ ባለቤቶች ናቸው። ወይኔ ይቅርታ አድርጉልኝ። ተነስ፣ ከዛሬ ጀምሮ ከስራ ተባረራል። ኧረ አለቃ ይቅርታ። አይባረር። እኛ ባረነው የዕለት ጉርሱን ለምን ያጣል? ማስተማር ነው እንጂ የሰው ልጅ ባለባበሱ አትለካ። አንተም እዚህ ስመጣ ከዚህ ባሰ የቆሸሸ ልብስ ነው ለብሰህ የመጣው። ሂድ ወደ ስራ። ያመናጨቅ በጣም ከባድ ነው።
ከባድ ነው። እስቲ እንየው። አመሰግናለሁ። በይ እንግባ። ኑ ማሚ ትኬቱን ገዛህልኝ ልጄ? በጣም የሚገርም ቪዲዮ ነው። በነገራችን ላይ ብዙ ሰዎች በልብስ ነው ሰውን የምትለኩና ወይ ደግሞ የሚለኩትና ይህ ቪዲዮ በጣም ትምህርታዊ የሆነ ነገር ነው። በጣም ደስ የሚል ቪዲዮ ነውና ማንም ሰው እኮ ስለለበሰ ወይ ደግሞ ልብሱ ጥሩ ንጹህ ስለሆነ ወይ ደግሞ ስለቆሸሸ ብቻ አይደለም ያ ሰው ጥሩ ነው ወይ ደግሞ መጥፎ ነው ወይ ደግሞ ደሃ ነው ሀብታም ነው የምንለውና በጣም እንደዚህ ለምታደርጉ ሰዎች በጣም ትልቅ ትምህርት ነው። ከኔም ጭምር ማለት ነው። ወደ ቀጣይ ቪዲዮ እንሂድ። አንተ ይዙ ክፈትልኝ እንጂ ምንድን ነው? ልጅቷ አታምርም? በእናትሽ እያት አታምርም? ሄጄ ላውራት እንዴ ሳትርቅ። ቆይ አንተ እኔ ሴት አልመስልም እንዴ? ምንድን ነው የምታወሪው? ለነገሩ ባንተ አልፈርድም። እኔ ነኝ ጥፋተኛ። ክፈትልኝ። ምንድን ነው ጥፋትሽ? እንደ ፈረስ ጋሪ ወደፊት ነው የሚታይ። መሳደብም ጀመርሽ? አይን እንጂ ልብ የለህም። እንዴት ስሜቴን አይተህ አትረዳ? ስለምን ስሜት ነው የምታወሪው? ዛሬ ግን ደህና ነሽ? አንተ መቼም አይገባ። አሁን ሴቶቹ ሲመጡ ገበያ እንዳልዘጋብ በራይድ ልሂድ። አንቺ ምሩ ምን ሆነሽ ነው? መነጫነጫ በዛሽ። ወደድሽኝ እንዴ? መልሽልኛ። ወደድሽኝ እንዴ? ጓደኛ አይደለ እንዴ? እንዴት አልወድህም? እሱማ እኔም እኮ ወድሻለሁ። እውነት እና ለምን አልነገርከኝም? ጓደኝነታችን እንዳላጣው ፈርቼ። ባክሽ ስቀልድሽ ነው። ህፃን ጭራሽ አግመሞ ምረፋራ ሹፍ ቺክ እንዴት እንደሚበላ። ኧረ አንተ እቺ ገገማ ነች ትብራብ። እሱን ለኔ ተዉት። በመቶና ሲዝ ዛሬ ጥፊውን ይልሳል። ልጁ እቺ ይገዳለው ባክና ሲዝ አተረፍ አተ ምንድነው? አታዩም የሰፈሩን ወጣት በአንቺ ሊጋደል? ስሚ የምሬን እኮ ነው። ህግ እንኳን ባፈሪ ፈጣሪን አትፈሪም? ምን አጠፋው? ይሄን የመሰለ መልክ ብቻሽን ይዘሽ ወጥተሽ ነው። ኦኬ ጅንጀና መሆኑ ነው። ምን ነው ቢሆን ይደብርሻል? የሆነ ነገሩ ግን ደስ ይላል። ይዙ ተበልቷል። የምር ይሆን ግባለት። ድሮም ጠርጥሬህ ነበር ዱርዬ ስራ ፈት። ምን አረኩ? አቀመሰችው። ብሬን አምጣ። ይሄው አሲዛ አይደል ያወራኝ። እኔ እንደሌሎች ሴቶች እንዳልመስልሽ። አረ እንደዛ አይደለም። ዶሮዋን አሻግሮኩ ነው። ዝም በል እንዴ! አሁን ደግሞ ምን አረኩ? ለውሸት የት ዶሮ የሚያሻግረው? በኢትዮጵያ ትልቁ የቴሌግራም ጌሚንግ ፕላትፎርም የሆነ ሁሉ ጌምስ ዶሮ በማሻገር ብቻ 5 ሚሊዮን ብር እያንበሸበሸ ነው። እንዴት? ለመጀመሪያ ጊዜ ቺክን ሮል ጌምን ያመጣ ሲሆን ፈታ እያልሽ ገንዘብ መስራት ትችላለሽ። ምን ላገኘዋለሁ? አሁኑኑ ቴሌግራም ላይ ሁሉ ጌምስ ብለሽ ግቢ፣ ወይም ደግሞ ሊንኩን እኔ ባዮ ላይ ታገኙታላችሁ። እና ስልክሽን ጀባ በይኛ። 5 ሚሊዮኑን ስታሸንፍ ነው ቅጥል እንዴ? 5 ሚሊዮን ስታሸንፍ ስልኳን ትወስዳለህ። መቼም ወደ ቀጣይ ቪዲዮ አረገኝማ ቀጥል ነው ማረገው። ከዚህ በኋላ ማወራው መስሎታል። ዝም ነው ማለት ቢለምነኝ ራሱ አላወራው። ቤቱን ጸጥ ነው ማረገው። ዛሬ ቀኑ ምንድነው? እንደ ዛሬ ቀሎኝ አያውቅም። ነው ደስ የሚል ቀን። እሱ ደስ ብሎታል፣ ቀሎታል። እሷ ደግሞ በአንድ እግር ነው የሚያቆመው። ዛሬ ነው የሚያናድደው። አላወራው አላናግርም እያለች የባሰ እሷ ናት የምትናደደው መጨረሻ ላይ። እስቲ ወደ ቀጣይ ነው ግን የምንጋባው። አርሰናል ዋንጫ ሲበላ መቼም አንጋባ ማለት ደብሮ ነው። እኔ እንደዚህ ቶሎ ትረጃለሽ ማለት ነው። አርሰናል ዋንጫ ሳይበላ ነው የምንጋባ። ይሄ ማለት አርሰናል ዋንጫ ካልገባላ አንጋባ ማለት ነው ለዘላለም። ኧረ ይመቻቸው። እስቲ ወደ ቀጣይ ቪዲዮ ነበር 10 ብር ላይ 5 ብሩን ላቤል ብሰጠው እኔ ለሱ አልሰጥም። ታናሽ ገና ብሰጠው እኮ ነው። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛ ሮቤል 10 ብር ነበር 5 ብሩን ብሰጠው እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ። ይኸውልህ ስማ፣ በቃ ገጠር ገባ። በቃ ገጠር ግባ። እስቲ ወደ ቀጣይ ቪዲዮ ለምለሙ ከአረንጓዴው ቦታ ይሰማኛል ከበሮ ሲመለስ ከያንጌ አገኘ ኧረ ነፍሴ ያማረ። ኧረ ይመቻ። የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። ሄሎ ጓደኛዬ፣
ሰላም ነው እንደነ ስማ ባለፈው የሰጠኝ 30 ብር አበድረኝ ነው ወይ እንዴ ነው ዝም ብለህ ነው የሰጠኝ ብድር ነው እንዴ መጣ በቃ አለበት የት ነው መጣ በቃ እዛው መጥቼ እሰጥሃለሁ ይቅርታ አድርግልኝ ግን መጣው አሁን እየመጣው ነው ዘመኑ ከፍቷል ብራዘር ቶሎ መመለስ አንቺ ነሽ አዲሱ አስተናጋጅ ይኸውልሽ ከከስተመር ምንም አይነት ኮምፕሌን አልፈልግም ለመጀመሪያ ጊዜ አስተናጋጅነት ስትገባ ወይስ ስትቀጣ እንግዲህ ይኸውልሽ ከከስተመር ምንም አይነት ኮምፕሌን አልፈልግም እሺ በስርዓት አስተናጋጅ ደግሞ በፍጹም እንድች ብለሽ ለከስተመርሽ መልስ እንዳትመልሽ እሺ አትዝረከኪ ወደ ስራ ይላል A few moments later. ሰላም እንዴት ነህ? ሰላም ነው። እንዴት ነው መስተንግዷችን? ምን ጎደለ? በጣም ቆንጆ ነው። ምግቡም ተመችቶኛል። ቤቱም አሪፍ ነው። ግን ይኸውልህ ሂሳብ ከከፈልኩ ስንት ጊዜ መልስ እየጠበቅኩ ነው። እስካሁን አስጠችኝም እኮ ልጅ አንቺ ነይ። አቤት አለቃ። ምንድን ነው የምትሰሩት? ምንም አይነት ኮምፕሌን አልፈልግም አላልኩ? ታዲያ ምን አደረግን? ለምንድን ነው መልሱን የማትመልሱለት? እንዴ ራሱ ታደሉ እንዴ እንድሽ ብለሽ ለከስተመር መልስ እንደምልሽ ይህ ልጅ ይችላል። ማርያም በጣም ጎበዝ ነው የሚሰራቸው ቪዲዮዎች። ጌታቸው አቤት። ዛሬ ትምህርት ቤት ሳትሄድ ወርክ ምን ነው? እንትን ሆዴን አሞኝ እኮ ነው። እሺ እንዴት እንዳመመህ በእንግሊዝኛ ነገር እስቲ። ማይ ሆዲ ቀይዝ ጉጉጉጉጉ እንዲ ግልብጥብጥብጥብጥ ዘን ሽንት ቤት ዘመመላለስ እንዲ ዘመሮሯጥ አሁንም በድጋሚ በሌላ ቪዲዮ ኑሮን ለማሸነፍ ከሀገሬ ወጥቼ ስመለስ ወልዳለች የድሮዋ ሚስቴ። እንግዲህ ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበር። ዘና ፈታ እንዳላችሁ አልጠራጠርም። በሌላ ቪዲዮ በሌላ ቀን እንገናኛለን። እስከዛ ድረስ ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮችን እንድታውላችኋለሁ። ቴንኪው በጣም እወዳችኋለሁ።